ሰላም ተመልካቾቻችን፣ የደረሱንን ሰበር መረጃዎች በዝርዝር ወደ እናንተ እናደርሳለን። ወደ ዝርዝር ጉዳዮቹ ከመሄዳችን በፊት አበይት ዜናዎችን እናስቀድም። በፓኪስታን መዲና ለቀናት ሲካሄድ የቆየው የአሜሪካና ኢራን ከፍተኛ ድርድር ያለምንም ስምምነት ተበተነ። ምክትል ፕሬዚዳንት ጄዲ ቫንስ ዋሽንግተን ልታደርግ የምትችለውን ትልቁን ቅናሽ አቅርበው የኢስላማባድ ምድር ለቀው ወጥተዋል። ድርድሩ መክሸፉን ተከትሎ በመካከለኛው ምስራቅ የታወጀው ጊዜያዊ የተኩስ አቁም በአደገኛ ሁኔታ መምከኑ ተሰምቷል። በሌላ ዜና የኢራን የውጭ ጉዳይ ሚኒስቴር በኢስላማባዱ ድርድር ከዩናይትድ ስቴትስ ጋር በተወሰኑ ነጥቦች ላይ ስምምነት ላይ መድረሱን ይፋ አድርጓል። ቴህራን በአንድ ቀን ውስጥ የተሟላ ስምምነት ላይ አለመድረሱን ተፈጥሯዊ እንደሆነ በመግለጽ የድርድሩን ቀጣይነት አረጋገጠች። በጄዲ ቫንስና በአባስ አራንጋቺ መካከል የተጀመረው የታሪክ ፍልሚያ ለመካከለኛው ምስራቅ ሰላም አዲስ ተስፋ ይዞ መጥቷል። ዝርዝሩን እናየዋለን። አሜሪካ 2 የጦር መርከቦቿን የሆርሙዝን ሰርጥ አቋርጠዋል ስትል ያሰራጨችውን መረጃ ቴህራን ከመሰረቱ ውሸት ነው ስትል አጣጥለዋለች። የማንኛውም ወታደራዊ መርከብ በውሃ መተላለፊያው ውስጥ ለማለፍ ቢሞክር ብርቱ አጸፋ እንደሚጠብቀው ኢራን በይፋ አስጠንቅቃለች። ዋሽንግተንና ኢራን በፋርስ ባህረ ሰላጤ ውሃ ላይ ለምን ተቃራኒ ትረካዎችን ይዘው ብቅ አሉ? ዝርዝሩ እናየዋለን። እስራኤል በሊባኖስ ደቡባዊ ክፍል የምታካሄደው መጠነ ሰፊ የአየር ድብደባ ያለምንም ማመንታት ቀጥላለች። በታሪካዊቷ ቴፋታ ከተማ ላይ በተሰነዘረ ጥቃት ቢያንስ የ13 ንጹሃን ዜጎች ሕይወት በአሰቃቂ ሁኔታ ማለፉ ተረጋግጧል። በዋሽንግተንና በቴህራን መካከል ያለው የሰላም መሪ የሊባኖስን ሕዝብ ከጥፋት ማሽኖ ለመታደግ ያልቻለበት ሚስጥር፣ ይህንና ሌሎች ተጨማሪ መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በዓለም ፖለቲካ መድረክ ላይ ቃላትና ቦምቦች በአንድ ጊዜ በሚናገሩበት አደገኛ ወቅት ላይ እንገኛለን። በኢራን ከፍተኛ ዲፕሎማቶች የሰላም ምንጣፍ ሲዘረጉ፣ በሜዲትራኒያን የባህር ዳርቻ ላይ ግን የጥፋት መሳሪያዎች የንጹሃንን ሕይወት እየቀጠፉ ነው። ሊባኖስ ዛሬ በታሪኳ አሰቃቂ የምትለውን ጥቁር አሻራ እያስተናገደች ትገኛለች። በአንድ ቀን ውስጥ የፈሰሰው የ357 ሰዎች ደም ለዓለም ሕሊና የቀረበ ከባድ ክስ ነው። ነገር ግን ይህ ቁጥር ገና መጀመሪያ ነው እንጂ መጨረሻ ለመሆኑ ሁኔታውን ይበልጥ ዘግናኝ ያደርገዋል። ከቤሩት የጤና ሚኒስቴር የተገኘው የቅርብ ጊዜ መረጃ የቀጠናውን ሰብአዊ ቀውስ አዲስ ደረጃ ላይ ሰቅሎታል። ባለፈው ረቡዕ በመላው ሊባኖስ የተሰነዘረው የአየርና የሚሳኤል ድብደባ የሟቾችን ቁጥር ወደ 357 አሳድጎታል። ባለስልጣናቱ እንደሚሉት የነፍስ አድን ሰራተኞች የፈረሱ ህንፃዎችን ሲቆፍሩ አሁንም ድረስ ተጨማሪ አስክሬኖችና የተጎዱ ወገኖች እየተገኙ በመሆኑ አሃዙ ከዚህ በላይ ሊንር እንደሚችል ከፍተኛ ስጋት አለ። የሟቾችን ማንነት የመለየት ስራው በከፍተኛ ሁኔታ እየተከናወነ ቢሆንም የውድመቱ ጥፋት ግን የሀገሪቱን አደጋ ጊዜ አገልግሎት አቅም በእጅጉ ተፈታትኖታል። የቀጠናውን ኃይል ሚዛን የሚከታተሉ ስልታዊ ታዛቢዎች እንደሚጠቁሙት እስራኤል ይህንን መጠነ ሰፊ ጥቃት ያበረታቸው ሆን ብላ ነው። ቴል አቪቭ በኢራን ግንባር የተጀመረውን የተኩስ አቁም ሂደት በመጠቀም ሊባኖስንና ህዝቦላን ነጥሎ የመምታት ስልታዊ ዕድል አግኝቻለሁ ብላ ታምናለች። ይህ የግንባሮች መለያየት አሜሪካና ኢራን በድርድር ጠረጴዛ ላይ ሲቀመጡ ሊባኖስ ግን በብቸኝነት እንደማትደማ ያደረገ ስውር ወታደራዊ ስሌት ውጤት ነው። ይህ የፖሊሲ ሽግግር የዓለምን የኃይል ሚዛን ዳግም ይተረጉመዋል። በኢስላማባዱ ድርድር ሊባኖስን በተኩስ አቁም ስምምነት ውስጥ ለማካተት ከፍተኛ ግብግብ እየተደረገ ቢሆንም በመሬት ላይ ያለው ሀቅ ግን ተቃራኒ ነው። 357ቱ ሟቾች በዲፕሎማሲ ቋንቋ በሊባኖስ ተራሮች ላይ የሚነደውን እሳት ለማጥፋት ገና አቅም እንደሌለው የሚያረጋግጡ አሳዛኝ ምስክሮች ናቸው። በሌላ ዜና ዓለም በአሁኑ ሰዓት ትኩረቷን በፓኪስታን መዲና በሚገኝ አንድ ዝግ የድርድር አዳራሽ ውስጥ ጥላለች። ለበርካታ አስርተ ዓመታት በጠላትነትና በደም ግጭት ውስጥ የቆዩት ዋሽንግተንና ቴህራን ዛሬ በጠረጴዛ ዙሪያ ተቀምጠው የቃላት ጦርነት ሲያካሂዱ ብለዋል። ከኢራን የውጭ ጉዳይ ሚኒስቴር የወጣው የመጀመሪያው መረጃ በጨለማው ውስጥ ብርሃን የሚፈነጥቅ ነው። ሁለቱ ወገኖች በበርካታ ጉዳዮች ላይ የጋራ መግባባት መፍጠራቸው ተሰምቷል። ይህ ተራ መግለጫ አይደለም። ይልቁንም ዓለም ሲያናውጥ የቆየው ታላቅ ጦርነት በዲፕሎማሲያዊ ብልሃት ሊቋጭ ጥቂት እርምጃዎችን ብቻ እንደቀሩት የሚያሳይ ምልክት ነው። የቴህራን ከፍተኛ ዲፕሎማቶች እንዳረጋገጡት በኢስላማባዱ ድርድር የመጀመሪያ ቀን ዩናይትድ ስቴትስ እና ኢራን በተወሰኑ ስልታዊ ነጥቦች ላይ ስምምነት ላይ ደርሰዋል። ዝርዝር ጉዳዮቹ በሚስጥር የተያዙ ቢሆንም ስምምነቶቹ የሆርሙዝ ሰርጥን ቋሚ ደህንነትና የተኩስ አቁም ዘላቂነት የሚያመለክቱ እንደሆኑ ይገመታል። ቴህራን በአጽንኦት እንደገለጸችው ለ40 ዓመታት የዘለቀው ጠላትነት በአንድ ጀንበር ለመፍታት መሞከር የማይቻል በመሆኑ
የተሟላ ስምምነት ላይ አለመደረሱ የሚጠበቅና ተፈጥሯዊ ነው። ይህ አቋም የኢራን ስልታዊ ብልሃት ያሳያል። ቴህራን በድርድር ጠረጴዛው ላይ የምታሳየው ትዕግስት ዋሽንግተን ለሰላም ያላትን ቁርጠኝነት ለመመዘን የታለመ ነው። በሌላ በኩል በአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሚመራው ቡድን ቴህራን በድርድር ወቅት የምታሳየውን ማንኛውም አይነት ልስላሴ ለመጠቀም በከፍተኛ ጥንቃቄ እየተንቀሳቀሰ ነው። በሁለቱ ወገኖች መካከል ያለው ፍጥጫ አሁን ከመሳሪያ ፍልሚያ ወደ አእምሮ ቼዝ ጨዋታ ተሸጋግሯል። የቀጠናውን የጂኦፖለቲካ የሚከታተሉ ወገኖች እንደሚጠቁሙት የኢስላማባዱ ድርድር ውጤታማነቱ የሚለካው በመሬት ላይ ባለው እውነታ ነው። ኢራን በስምምነት ላይ ያደርሰናል ብትልም እስራኤል ግን በሊባኖስ ግንባር ጥቃቷን አጠናክራ መቀጠሏ ለድርድሩ ትልቅ ፈተና ሆኗል። ቴህራን ጊዜው በእኛ እጅ ነው በሚል በዝግታ ለመደራደር መምረጧ ዋሽንግተን በውስጥ ፖለቲካ ጥርፊያ ውስጥ መሆኗን ስለምታውቅ ነው። አሁን ዓለም ትንፋሿን ውጣ የምትጠብቀው የሁለተኛ ቀን ድርድር ውጤት ነው። በኢስላማባድ የሚወጡት ቃላት የመካከለኛው ምስራቅን ካርታ ብቻ ሳይሆን የዓለምን የኃይል ሚዛን ለዘላቂ የሚቀይሩ ይሆናሉ። ለዛሬ ያዘጋጀነው ስልታዊ ትንታኔ ይህን ይመስል ነበረ። መረጃው ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ ድጋፉን ይግለጹ። በቀጣይ በሌላ ትንታኔ እስክንገናኝ ድረስ ሰላም ለዓለማችን።